ሰላም ሰላም እንዴት ናችሁ? ዛሬ ከኛ ጋር የምንመለከተው ኡቡንቱ ሲስተምን እንዴት እንደምንጭንና በኡቡንቱ ሲስተም ሆነን እንዴት ሊኑክሱ መጻፍ እንደምንችል ይሆናል። እኔ ሳሙኤል እንደመስቀል እና ኤርሚያስ ነሂሚ ተሻለ እና ሀገሬ እና ስምዖን ሆነን ይህንን ፕሮግራም እናቀርብላችኋለን። እንዴት አድርገን ኡቡንቱን እንደምንጭን ኡቡንቱን ተጠቅመን ደግሞ እንዴት አሰምብሊ ላንጉዌጅን መጻፍ እንደምንችል እናቀርብላችኋለን ማለት ነው። ከኔ ጋራ ኡቡንቱ እንዴት እንደምንጭን ሴትአፑን እንዴት እንደምናዘጋጅ እንመለከታለን። ኡቡንቱን ለመጫን ሁለት አይነት መንገድ አለ። የመጀመሪያው በቨርቹዋል ቦክስ ተጠቅመን ኡቡንቱን መጫን እንችላለን። ሁለተኛው ደግሞ ሰብሲስተም አድርገን ኡቡንቱን መጫን እንችላለን። አሁን የምንመለከተው እንዴት አድርገን ሰብሲስተም አድርገን ኡቡንቱን እንደምንጭን ነው። መጀመሪያ ዊንዶ ፊቸሩን ኦን ማድረግ አለብን። ዊንዶውስ ላይ ዊንዶውስ ብለን ጽፈን ዊንዶውስ ከዛ ፊቸር ተርን ዊንዶውስ ፊቸር ኦን ኦር ኦፍ የሚል ሴቲንግ ይመጣልናል። እሱ ስር ገብተን ወደ ታች ወረድ ብለን ዊንዶ ሰብሲስተም ፎር ሊኑክስ የሚለው ኦን እንደሆነ ቼክ ማድረግ አለብን ማለት ነው። ኦፍ ከሆነ እሱን ተርን ኦን በማድረግ ኦኬ ብለን አንዴ ፒሲያችንን ሪስታርት ካደረግን በኋላ ተመልሰን መተን ከኔ ጋር እንቀጥላለን ማለት ነው። አሁን ደግሞ እንዴት አድርገን ኡቡንቱ እንደምንጭን እንመለከታለን። ሴቲንጉን ከጨረስን በኋላ ማይክሮሶፍት ስቶር ላይ በመሄድ ማይክሮሶፍት ስቶር ላይ ሄደን ኡቡንቱ ብለን እንጽፋለን። ሰርች ባር ላይ ኡቡንቱ ብለን የሚመጣለን ላይ ሌተስት የሆነ ቨርዥኑን ቅርብ ጊዜ ከተለቀቀው ቨርዥን አንዱን እናወርዳለን። ጌት የሚለውን ተጭነን ኦኬ አሁን ዳውንሎድ አድርጎ ጨርሷል። ከዛ በኋላ ኦፕን አድርገን እንጀምራለን ማለት ነው። ኦፕን እንላለን። ኦፕን ካልን በኋላ እዚህ ጋራ የዊንዶውን ተርሚናል የኡቡንቱን ተርሚናል ይከፍትልናል። ወይም በዚህ ጋራ መጠቀም ካልፈለገን በዚህ መግባት ካልፈለገን በዚህ ጋራ ሆነን ኡቡንቱን እዚህ ጋር እናገኛለን ማለት ነው። ከዛ እስኪያወርድ እንታገስና ኡቡንቱ የራሱን ፋይል ያወርዳል። ከዛ በኋላ እሱን እስኪያወርድ ትንሽ እንጠብቃለን። አንዴ ከጨረስን በኋላ ቨርዥኑንና ያወረድነውን ያሳየናል ማለት ነው። እስኪጨርስ ድረስ እንታገሳለን። ትንሽ የራሱን አንዳንድ ፎልደሮችን እየጫነ ነው ማለት ነው። ሰክሰስፉሊ ኦፕሬሽን ኮምፕሊትድ ሰክሰስፉሊ ብሎናል። ከዛ ኢንተር እንላለን። ከዛ በኋላ ድጋሚ ተመልሰን ኡቡንቱ ስር እንገባለን ማለት ነው። አሁን አንዳንድ ኮማንዶች በትክክል ተርሚናሉ እየሰራ እንደሆነ እንጽፋለን። sudo ሴት እናደርጋለን። አሰምብሊ ላንጉዌጅ ከመጻፋችን በፊት ኡቡንቱ ላይ እነዚህ ነገሮች መጨረስ አለብን ማለት ነው። እሺ ይሄን ኢንስታል አድርጎ ከጨረሰ በኋላ ራሱ ፌች ያደርግና ላይብራሪውን ተመልሶ ወደዛው ይገባል ማለት ነው። ከዛ አንዴ ድጋሚ ቼክ ለማድረግ sudo ኢንተር እንልና sudo አፕግሬድ እናደርገዋለን። አፕግሬድ ኢንተር ዋይ። እንግዲህ ይሄ የእናንተን ኢንተርኔት ስፒድ ይጠይቃል። የኢንተርኔታችሁ ፍጥነት አሪፍ ከሆነ ቶሎ ይጨርስላችኋል ማለት ነው። እኔ ኤርሚያስ ጌታቸው እባላለሁ። ከወንድሜ ሳሚ የቀረውን ሀሳብ ወይንም የቀጠለውን ሀሳብ ከኔ ጋር እንቀጥላለን ማለት ነው። ከዚህ ፓርት አንስቶ ያለውን ኡቡንቱ ላይ እንዴት አሴምብሊ ላንጉዌጅ እንደሚጫን እናያለን ማለት ነው። እሺ ቀድሜ አሴምብሊ ፕሮግራም ላንጉዌጅን ለማውረድ የምንጽፈው ኮማንድ ይሄን ይመስላል። sudo apt install build essential nsim -y የምትለዋን ኮድ ወይንም እቺን ኮማንድ ከጻፍን በኋላ ኡቡንቱ ላይ አሴምብሊ ላንጉዌጅን ኢንስታል ማድረግ ይጀምራል ማለት ነው። እና ኢንስታል እስኪያደርግ
እኛ ደግሞ ስለ አሴምብሊ ላንጉጅ ቤዚክ ኮንሴፕቱን እንመለከታለን ማለት ነው። አሴምብሊ ላንጉጅ ሎው ሌቭል ላንጉጅ ነው እና ሃይ ሌቭል ከፓይተን ከጃቫ ከሲ ፕላስ ፕላስ ለየት ይላል እና ለማሽን ኮድ ደግሞ በጣም ቅርብ ነው እና እናም አሴምብሊ ላንጉጅ ሲምቦሊክ ሪፕሬዘንቴሽን አለው። ለማስታወስ በጣም ቀላል የሆነ ነው። ለምሳሌ ዳታን ሙቭ ለማድረግ ስንፈልግ የምንጠቀመው ሲምቦሊክ ሪፕሬዘንቴሽን ኤምኦቪ የሚለው ነው። ጃምፕ ልናደርግ ስንፈልግ ደግሞ ጂኤምፒ፣ አድ ልናደርግ ስንፈልግ አድ እያልን እንጠቀማለን እና ከዚህም የተነሳ ደግሞ ለማስታወስ በጣም ቀላል የሆነ ሲምቦሊክ ሪፕሬዘንቴሽን ሚኖሚክስ የምንለውን ይጠቀማል ማለት ነው አሴምብሊ ላንጉጅ። ሌላኛው ደግሞ ከነዛ ከሃይ ሌቭል ላንጉጆች አንጻር ለሃርድዌር በጣም ተቀራራቢ የሆኑ ነው እና ፕሮሰሰሩ ኤክስኪዩት ለሚያደርገው ዳይሬክትሊ ለሚጠቀሙ ለሃርድዌር በጣም ተቀራራቢ የሆነ ላንጉጅ ነው እና ከነ ጃቫ ይልቅ ከነ ፓይተን ከነ ሲ ፕላስ ፕላስ አንጻር በጣም ለሃርድዌር ክሎዝ የሆነ ፕሮግራሚንግ ላንጉጅ ነው እና ከዚህ በመቀጠል ደግሞ እንዴት አሴምብሊ ላንጉጅ ፎልደር ክሬት እንደምናደርግ እንመለከታለን እና ኡቡንቱ ላይ ጭኖ ከጨረሰ በኋላ አሴምብሊ ላንጉጅ ፎልደር ክሬት ለማድረግ ደግሞ እንደገና ሌላ ኮማንድ እንጠቀማለን። ያም ኮማንድ ናኖ እንልና የፎልደር ኔሙን ካልክ ብለን ዶት ኤኤስኤም እንላለን። ዶት ኤኤስኤም ማለት የአሴምብሊ ላንጉጅ ኤክስቴንሽን ነው የምንጠቀመው። ለምሳሌ ሌሎች ፕሮግራሚንግ ላንጉጆች ላይ እንደ ጃቫ ባሉት ላይ ዶት ጃቫ እንደምንለው፣ ሲ ፕላስ ላይ ዶት ሲፒፒ እንደምንለው፣ ሲኤስኤስ ላይ ዶት ሲኤስኤስ እያለን እንደምንጠቀመው በዚህም ፕሮግራሚንግ ላንጉጅ ላይ የምንጠቀመው ኤክስቴንሽን ዶት ኤኤስኤም ነው ማለት ነው። ስሜ ተሻለ ይባላሉ። ከወንድሞቼ የቀረውን ፓርት ደግሞ የኮዱን ፓርት ከኔ ጋር እንቀጥላለን። አሴምብሊ ላንጉጅ ፕሮግራም ላይ 3 ፓርት አለው። ያው እነሱን በዲቴል እናያለን። የመጀመሪያው ፓርት ሴክሽን ዳታ የምንለው፣ ሁለተኛ ባስ ዳታ ሴክሽን ባስ የምንለው፣ ሶስተኛ ደግሞ ሴክሽን ቴክስት የምንለው ነው እና 3ቱ ፓርት ወሳኝ ነው እና ቦዲ ናቸው በጣም እነሱ ለአሴምብሊ ላንጉጅ ላይ መስራት መኖር ያለባቸው 3 ፓርቶች ናቸው። የመጀመሪያውን ፓርት እናያለን። የመጀመሪያው ፓርት ሴክሽን ዳታ የምንለው እሱ ላይ ምንድነው የምናደርገው? 2 ነገር ይደረጋል። የመጀመሪያው ነገር ምንድነው የምናደርገው? ዳታውን ዲክሌር እናደርጋለን። መጀመሪያው ለምንድነው ዲክሌር እናደርገው? ዲክሌር ሳይደረግ ወደ ፕሮግራሙን ኤክስኪዩት ማድረግ ስለማንችል መጀመሪያ ዲክሌር እናደርጋለን። እንዴት ነው? ፕሮንት 1 ከዛ ፕሮንት 2 ሚን እያለን ከዛ ይሄ ደግሞ ዲክሌሬሽን ካልኩ ደግሞ ኢንተር ፈርስት ነምበር የምንለው ኢንተር ሰከንድ ነምበር እያለን ያው ስክሪን ላይ ዲስፕሌይ እንዲሆን ከዩዘሩ እንዲቀበል እንደዛ እናደርጋለን። እዛ ቦታ ላይ ምንድነው ሁለተኛ ነገር የምናደርገው? ለዲክሌር ላደረግነው ቫሪያብል ደግሞ ኢኒሻላይዜሽን እንሰጣለን። ከዛ ካልኩሌት የሚፈለገውን ነገር ለማድረግ ኢኒሻል እናደርጋለን። እዚህ ቦታ ላይ እኛ በምንሰራው ፕሮግራም ላይ 3 4 6 የሆነው 6 አርትሜቲክ ኦፕሬሽኖች አሉ። እነሱም አዲሽን፣ ሳብትራክሽን፣ ማልቲፕሊኬሽን፣ ዲቪዥን እና ሞዱሌሽን እና ፓወር ናቸው። እነሱን ለመስራት አሁን ለምሳሌ 10ን ስነካው ወደ አዲስ ላይ እንድንሄድ ያደርገዋል። እንደዛ ያለ ይሄዳል። በዚህ ቦታ ላይ 2 ነገር ነው የምናወስ ዳታ ሴክሽን ላይ ማለት ነው እና 2 ነገር ነው። አንደኛው ኢኒሻላይዝ እናደርጋለን፣ አንደኛው ዲክሌር እናደርጋለን፣ ሁለተኛ ኢኒሻላይዝ እናደርጋለን ማለት ነው። ቀጥሎ ባለው ደግሞ ሴክሽን ቤዝ የምንለው ነው እና ይሄ ቦታ ለምንድን ነው የሚጠቅመው? ከአንዱ ፓርት ነው አሴምብሊ ላንጉጅ ላይ አንዱ ፓርት ነው። እሱ ደግሞ ምንድነው ዳታው ሪዘርቭ ቦታ ሚሞሪ አሎኬሽን ሪዘርቭ የምናደርግበት ነው እና ሪዘርቭ የምናደርገው ቦታውን ሪዘርቭ አድርጋ ሚሞሪ አሎኬሽን ለማድረግ የምንጠቀምበት ሴክሽን ባስ እንለዋለን። ሶስተኛና የመጨረሻው የቦዲዎች አንዱ የአሴምብሊ ላንጉጅ ላይ ሴክሽን ቴክስት የምንለው እና የግሎባል ስታርት፣ ይሄ ቦታ ዳታ ኤክስኪዩት የሚያደርግ የሚችልበት እና ፕሮግራሞችን የሚጽፍበት
ቦታ ይሆናል ማለት ነው እና ይሄ ቦታ ላይ የትኛው የምንሰራቸው ፕሮግራሞች ከዚህ ቦታ ላይ ኤክስኪዩት ማድረግ የምንችለው ጃቫ ላይ ለምሳሌ ፓብሊክ ስታክ ቮይድ ሜን ብለን እንደምንጀምረው ሲ ፕላስ ፕላስ ላይ ደግሞ ሜን ፋንክሽን ብለን እንደምንጀምረው እዚህ ቦታ ላይ ደግሞ ሴክሽን ቴክስት ላይ ነው ፕሮግራሞቹ ኤክስኪዩት ማድረግ የሚችሉት ማለት ነው እንደሚጀምሩት ማለት ነው እና ለምሳሌ አሁን እዚህ ቦል ላይ ፑሽ ማለት ሚሞሪ ላይ የሆነ አትሪቡቶችን ወይም የሆነ ዳታውን ፑሽ ምለውን ኪወርድ ተጠቅመን ነው ወደ ሚሞሪ የምናደርገው። ለምሳሌ ይሄ ሙቭ ምለው ደግሞ አንድ የምንጠቀመው ሙቭ ነው ወደ ሚሞሪ ሙቭ ለማድረግ ነው። የትኛው ነው? ለምሳሌ ይሄንን ስናየው ሙቭ አኩሙሌተር ሬጂስተር ላይ ማለት ነውና ሬጂስተሮች አሉ እዚህ ቦታ ላይ የምንጠቀማቸው ሬጂስተሮች አሉ። ለምሳሌ አሁን ፕሮግራም ኤክስኪዩት ለማድረግ ሲፒዩ ያስፈልጋል። ሲፒዩ ደግሞ ስቶር ለማድረግ ብዙ የሆነው ሬጂስተሮች አሉ። ሬጂስተሮች ከነሱ ውስጥ የተጠቀምነው አንዱ ዳታ ሬጂስተር፣ ሁለተኛ አኩሙሌተር ሬጂስተር የሚሉትን ተጠቅመናል ማለት ነው እና አሁን ዳታ ሬጂስተር ላይ የሆነ ዳታ ፑሽ እናደርጋለን። ሁለተኛ ላይ ደግሞ ፑሽ አኩሙሌተር ሬጂስተር ላይ ከዛ ደግሞ ያንን ደግሞ ሙቭ እናደርጋለን ወደ አኩሙሌተር ሬጂስተር ማለት ነው እና ከዛ ኮል እናደርጋለን ስትሪንግ። ቀጥሎ ያለውን ደግሞ እንደዛ ያደረገን ነው የምንቀጥለውና ሰላም እኔ ነኝ። እንግዲህ ወንድሞቼ ከጀመሩበት ጀምሮ ያለውን እኔ የምናገር ይሆናል ማለት ነው። ከኔ በኋላ የሚሰሩ ልጆች አሉ። እንግዲህ ይሄን የተጻፈውን ፎልደር እንዴት እኛ ሴቭ እናደርጋለን፣ ሴቭ የምናደርግበት ፎርማት እናያለን። በተጨማሪ ደግሞ የሆነ ኮማንድ ጽፈን እናያለን። ፕሮግራሙን እንዴት ኤክስኪዩት እንደምናደርግ ከኔ ጋር እናያለን ማለት ነው። ሴቭ ለማድረግ ኮንትሮል ፕላስ ኦ እንጽለን ከዛም በኋላ ፎርማቱን ያስመርጥልናል። ፎርማቱን ለመምረጥ ኮንትሮል ፕላስ ኤም እንነካለን። ከዛም በኋላ ፎርማቱን ያሳይልናል። ደግሞ ኤግዚት ለማለት ወደ ኤክስኪዩት ወደምናደርገው ኤግዚት ለማድረግ ኮንትሮል ፕላስ ኤክስ እንነካለን ማለት ነው። ስለዚህ ወደዚህ አመጣ። ከዚህ በኋላ ነው ኮማንድ ኤክስኪዩት የምናደርገውን እንትን ለመስራት ኮማንድ የምንጽፈው ማለት ነው። ኮማንድ የምንጽፈው ስለዚህ ኮማንድ ለመጻፍ ምንድን የምናደርገው ይሄኛውን ተጽፋላችሁ። ቅድም በጻፍነው ላይ ይረዳ ሳይቷል። ስለዚህ ወደ ፎልደሩ ተመልሰን እንገባለን ጽፈን ማለት ነው። ናኖ ካልክ ዶት ኤም ብለን እንደገና እንገባለን። ኤረሩን እንፈልጋለን ማለት ነው። እዚህ ጋር የተፈጠረ ኤረር አለ። እስቲ እናጠፋታለን ማለት ነው። እቺ እናጥፋት። እሺ አሁን እንደዚህ አይነት ኤረሮችን እየፈጠርኩኝ ያለው ኤረሮችንም እንዴት ፊክስ ለማድረግ እንደምንችል ያክል ነው ማለት ነው። ስለዚህ ኤረርን ለምሳሌ እዚህ ጋር ያስቀራሁት ኦ አለች፣ እዚች ጋር ኦ አስቀርቻለሁ። ኦ ስላስቀረሁኝ ኤረር ያሳያል ማለት ነው። ካናት ፋይንድ ሰርች ፋይል ምናምን እያለ እንግዲህ ዶት ኦ የሚለውን ራሱን መልሶ ይናገራልና እዚህ ጋር ፊክስ እንዴት እንደምናደርግም ያክል እንድንማር ነው። እኔ የፈጠርኩኝ ያለው ኤረር ነው አስረኝ ኤልዲ ከዛም በኋላ ኦ እቺ ነች አሁን የቀረችው ማለት ነው። በዚህ ምክንያት ነው ኤረር የተፈጠረው። ኦኬ አሁን ሰርቶልኛል። ስለዚህ የመጨረሻውን ኮማንድ እናስገባለን ማለት ነው። ዶት ፎርዋርድ ስላሽ ከዛን ካልክ የፋይላችንን የፎልደራችንን ስም እናስገባለን ማለት ነው። አሁን መጣልኝ ማለት ነው። ከዚህ በኋላ ያሉትን ደግሞ ቀጣይ ልጆች ይሰሩላችኋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሌሎች ደግሞ ይጨምራሉ እዚህ ላይ። አመሰግናለሁ። እሺ ስሜ ሲሞን ተስፋ ይባላለሁ። ከኔ ጋር የምናየው ደግሞ አሁን ከላይ የጻፍነው ኮዶችን ራን ወይም ኤክስኪዩት አድርገን እናያለን።
አንድ 3 ኮዶች ኦፕሬሽኖችን ከኔ ጋር እናያለን። እነሱን ለማየት ይሄን መጻፍ አለብን። እሺ እሱን ከጻፈን በኋላ ኢንተር እንነካለን። ከዛ በኋላ መጀመሪያ ቁጥር እንሰጣለን። መጀመሪያ አንድ ቁጥር ልስጠው 10 ሰጥቻለሁ ነው። ከዛ ስፔስ እንሰጣለን። ከዛ ኢንተር እንነካለን። አሁን ሁለተኛ ቁጥር እየጠየቀን ነው። ስለዚህ ሁለተኛ ቁጥር እንሰጣለን። እኔ 5 ሰጥቻለሁ። ከዛ ስፔስ ሰጥተን አንድ ከነካው አንድ ከሰጠው አዲሽን ስለሆነ እዛ ኦፕሬሽን ውስጥ እዛ ኮዶች ውስጥ አንዱ አዲሽን ስለሚሰራ አንዱን ነክተን ከዛ ኢንተር እንነካዋለን። አሁን እንዳያችሁት ሪዛልቱ እንደዚህ ያሳያል ማለት ነው። 10 ሲደመር 5 እዚህ 10 ሰጥተናል። 10 ሲደመር 5 አሁን እዚህ ሪዛልቱ 15ን ሰጥቷል ማለት ነው። አሁን ቀጣዩን ደግሞ እንሰራለን። ቀጣዩ እንደምታዩት ሁለት ቁጥር ሳብስትራክሽን ነው። እሱ ለመስራት ይሄን መጻፍ አለብን። ጽፈናል። ከዛ መጀመሪያ ቁጥር ኢንፑቱን እንሰጣለን። እሺ እኔ 20 ሰጥቼዋለሁ። ከዛ ስፔስን እንሰጣለን። ከዛ ኢንተር እንነካዋለን። አሁን ሁለተኛ ቁጥር እንሰጣለን። 10ን ሰጥቻለሁ። ከዛ ስፔስ ሰጥተን ሳብስትራክሽን ስለሆነ ሁለት ቁጥር እንነካዋለን። ከዛ ኢንተር እንለዋለን። እንደምታዩት ሳብስትራክሽን አድርጓል ማለት ነው። 20 ከ20 10 ሲቀነስ 10 ነው ሪዛልት። እንደምታዩት 10 ሰጥተናል ማለት ነው። ቀጣዩን ስቴፕ ለመስራት ቀጣዩን ማልቲፕሊኬሽን እንሰራለን። ከዛ ይሄን መጻፍ አለባችሁ። ከዛ በኋላ ኢንተር እንነካዋለን። መጀመሪያ ቁጥር እናስገባው 30 ሰጥቼዋለሁ። ከዛ ስፔስ ሰጥተን ኢንተር እንነካዋለን። ሁለተኛ ቁጥር እናስገባው ለ3ቱም ሰጥቻለሁ። ከዛ 3 ቁጥር እንነካዋለን ማባዛት ስለሆነ ከዛ ኢንተር እንነካዋለን። እንደምታዩት ሰራልኝ። ሪዛልቱ 3 ሲባዛ በ30 ሰጥተናል። አመሰግናለሁ። ስሜ ሀገር ኤርትሮ እባላለሁ። አሁን ደግሞ ከኔ ጋር የቀሩ ኦፕሬሽኖችን ኤክስኪዩት እያደረግን እናያለን። በመጀመሪያ ዲቪዥንን እናያለን። ለዛ ደግሞ ሁለት ቁጥሮችን እንወስዳለን። በመጀመሪያ 20 ቀጣይ ደግሞ 10ን እንወስዳለን። ከዛ 4ን በመጫን ኤክስኪዩት እናደርጋለን። እዛ ሪዛልቱ ይሄው እንደዚህ መጥቷል። ቀጣይ ደግሞ ሞጁለስን እናያለን። ለሱ ደግሞ ሁለት ቁጥሮችን እንወስዳለን። 30ን እና 10ን እንወስዳለን። ከዛ ደግሞ 5ን በመንካት ኤክስኪዩት እናደርጋለን። ሪዛልቱ እንደዚህ መጥቷል። አሁን በመቀጠል ደግሞ ፓወርን እናያለን። ለዛ ደግሞ ሁለት ቁጥሮችን እንወስዳለን። 40ን እና 20ን እንወስዳለን። ከዛ 6 ቁጥርን በመጫን ኤክስኪዩት እናደርጋለን። ሪዛልቱ እንደዚህ መጥቷል። ስለተከታተላችሁን እናመሰግናለን።